ኢትዮጵያን ጨምሮ በምስራቅ አፍሪካ ከሚኖሩ ቀደምት ህዝቦች መካከል የኦሮሞ ብሔር አንዱ ነው። በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ከመሰረቱት 9 ክልሎች መካከል የኦሮሞ ህዝብ የሚኖርበት የኦሮሚያ ብሔራዊ ክልላዊ መንግስትም ክልል አንዱ ነው። ኦሮሞ ከብዙ ዘመናት በፊት ጀምሮ ገዳ እየተባለ በሚታወቅ ስርዓት ይተዳደር እንደነበረ የታሪክ መዛግብትና በቃል በመተላለፍ ዛሬ ላይ የደረሰው ትውፊት ያስረዳል። ገዳ በየ8 ዓመቱ ስልጣን ከአንዱ ሉባ ወደ ሌላኛው ሉባ የሚተላለፍበት ስርዓት ነው። ሉባ በገዳ ስርዓት መዋቅር ውስጥ ያለና ከዘመናዊው የፖለቲካ ፓርቲ ስርዓት ጋር የሚመሳሰል ነው። የታሪክ ተመራማሪዎች ገዳ ዲሞክራሲያዊ ስርዓት መሆኑን አስረድተዋል። የስልጣን ሽግግሩም በሰላም የሚከናወን ሲሆን በመመራረቅ ጭምር አባ ገዳው ወይም መሪው ስልጣንን ለቀጣዩ አባ ገዳ ያስተላልፋል። እያንዳንዱ የኦሮሞ ተወላጅ ከተወለደበት ቀን ጀምሮ በተፈጥሮ ሞት ይህችን ዓለም እስኪሰናበታት ድረስ በገዳ ስርዓት የእድሜ መዋቅር ውስጥ የታቀፈ ነው። የሚጠበቅበትን የማህበረሰቡን የጋራ ስራ ያከናውናል። ይህም ከጨዋታ እስከ ሀገር መምራትና ብሎም በገዳ ዘመን ሀገር የሚመሩትን ማማከርን ያጠቃልላል። የኦሮሚያ ብሔራዊ ክልላዊ መንግስትና የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስት የኦሮሞ ህዝብ የሚታወቅበትን የገዳ ስርዓት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰሱ ቅርሶች እንዲመዘገብ አድርገዋል። ገዳ በዩኔስኮ የተመዘገበው በህዳር 2009 ዓ.ም ነበር። የተመዘገበው የገዳ ስርዓት በዓለም ቅርስነት ተመዝግቦ ብቻ የሚያበቃ ሳይሆን ሌሎች ስራዎች ያንን ገጽታ የሚያስቀጥሉ የተሻለም እንዲበለጽግ የሚያደርጉ ሰፊ ስራዎች ይጠብቁናል። እነዛን ስራዎች ገዳ በራሱ አቅም እንደ ድሮ በትልቅ ክብሩ እንዲንቀሳቀስ እንዲሰራ ህዝብን እንዲያገለግል እና ህዝቡን እንዲገለገልበት መንግስት ሰፊ ስራ እየሰራ ነው። ህዝቡም ትልቅ ፍላጎት ስላለው በሰፊው እየተሳተፈ ስለሆነ ይህ በቀጣይነትም የምንሰራው ስራ ነው። ሰፋፊ ሀብቶች አሉን። እነዚህ ሀብቶች የሚዳሰሱም የማይዳሰሱም የማህበረሰቡ ውጤት የሆኑ የባህሉ አካል የሆኑ ታሪካዊ ቦታችንም ጨምሮ ሰፊ ሀብቶች አሉ። ከነዚህ ሰፊ ሀብቶች በየቅደም ተከተሉ ልናስመዘግብ እየተንቀሳቀስን ነው። የኦራ አርሰዲ ቢሾፍቱ ላይ የሚገኘው ከኢሬቻ ጋር ተያይዞ አንዱ ነው። በስፋት እየተሰራበት የከረመና ወደፊትም ሰርተንበት የምናስመዘግብ ማለት ነው። ሌሎችም አሉ። ለምሳሌ የባሌ ተራራዎች፣ ሶፍ ዑመር ዋሻ፣ ድሬ ሼክ ሁሴን፣ መልካ ቁንጥሬ የተፈጥሮ ግኝት አርኪኦሎጂካል ሳይት እነዚህ አሁን እየተሰሩባቸው ያሉ ወደ ቴንታቲቭ ሊስት አካባቢ ጊዜያዊ መመዝገብ ሊስቱ ላይ ዝርዝሩ ላይ ያስገባን ሀብቶቻችን ናቸው። ኦሮሚያ በተፈጥሮና ሰው ሰራሽ የቱሪስት መስህቦች የታደለች ክልል ናት። የገዳ ጨፌ መቀመጫ የሆኑ ስፍራዎች ዋነኛ የቱሪስት መስህቦች ናቸው። እንደ ምሳሌ የሚጠቀሱት በቦረና ዞን የሚገኘው የጉሚ ጋዮ፣ በጉጂ ዞን የሚገኘው የሚኢቦኮ ጨፌና በምስራቅ ሸዋ ዞን የሚገኘው የኦዳ ነቢ ስፍራዎች የገዳ ጉባኤ የሚካሄዱባቸው ስፍራዎች ናቸው። የገዳ ስርዓት ሃይማኖታዊ እሴትም በውስጡ የያዘ ነው። ይህ ሃይማኖታዊ ስርዓት ዋቄፈና በመባል ይታወቃል። አንድ ፈጣሪ ወይም
ዋቃን ብቻ ማምለክ ነው። ለአንድ አምላክ ምስጋና የሚያቀርቡበት ሥርዓትም አላቸው። ለፈጣሪ ምስጋና የማቅረቢያ ሥርዓቱም እሬቻ ይባላል። እያንዳንዱ ሰው ፈጣሪውን የሚያመሰግንበት ወይም ያሻውን ነገር ከፈጣሪው ለማግኘት በግሉም ምስጋና የሚያቀርብበት ወይም የሚለምንበት ሥርዓት ይኖረዋል። ማህበረሰቡ በወል ፈጣሪውን የሚያመሰግንበት ወይም የሚለምንበት ጊዜያት አሉት። አንደኛው ወቅት የክረምቱ ጊዜ አልፎ የበጋ ወቅት ሲገባ ነው። የዚህ ጊዜ እሬቻ ክረምቱን በሰላም ስላወጣቸው ለፈጣሪ ምስጋና የሚያቀርቡበት ጊዜ ነው። ሕይወት ላላቸው ነገሮች በጣም አስፈላጊ የሆነውን ውሃን ስለሰጣቸውም ፈጣሪን ያመሰግናሉ። በዚህ የእሬቻ በዓል እርጥብ ሳር በመያዝ ወደ ሐይቅ ወይም ወደ ወንዝ በመውረድ ለፈጣሪ ምስጋና ያቀርባሉ። የእሬቻ በዓል በክልሉ በተለያዩ ቦታዎች የሚከበር ሲሆን በቢሾፍቱ በሆራ ሀርሰዲ ሐይቅ የሚከበረው የእሬቻ በዓል በሚሊዮኖች የሚቆጠር ሕዝብ ስለሚያሳትፍ ልዩና ደማቅ ነው። የኦሮሞና የሌሎች ብሔር ተወላጆች ከማሳተፉን በተጨማሪ የውጭ ሀገር ዜጎችም ይታደሙበታል። I see wonderful colorful people all having a good time. I see all the guys running down the street, a beautiful lake and lots of people having lots of fun. እጅግ በጣም ማራኪ ሰዎችን አይቻለሁ። በጣም ጥሩ ጊዜ ነው ያሳለፍኩት። ሰዎች እየጨፈሩ ወደ ሐይቁ ሲወርዱ ደስ ይላሉ። ሰዎች ተደስተዋል። የክረምቱ ዝናብ ቆሟል። የፀሐይ ብርሃን ፈክታ ወጣለች። እጅግ በጣም ያምራል። እያንዳንዱ ሰው ደስተኛ ነው። በእኛም ሀገር ለምናገኘው ምርት ለፈጣሪ ምስጋና እናቀርባለን። ውሃ ደግሞ በጣም አስፈላጊ ነው። ይህ ጥሩ ሐሳብ ይመስለኛል። ኢትዮጵያ የጥንታዊ ሰው ቅሪተ አካል መገኛ እንደመሆኗም ይኸው ጥንታዊ ቅሪተ አካል በኦሮሚያ ክልልም በአርኪኦሎጂ ምርምር ተገኝቷል። አዋሽ መልካ ቁንጥሬ የጥንታዊ ሰው ቅሪተ አካል የተገኘበት ስፍራ ነው። አዋሽ መልካ ቁንጥሬ ከፊንፊኔ በ50 ኪሎ ሜትር ርቀት ላይ ትገኛለች። በኦሮሚያ ጥንታዊ የሃይማኖትና የእምነት ቦታዎች፣ መስጊዶችና አብያተ ክርስቲያናትም የሚገኙበት ክልል ነው። ቀደምት የሃይማኖት ስፍራ ከነበሩት መካከል ድሬ ሼህ ሁሴን ተጠቃሽ ነው። ድሬ ሼህ ሁሴን ሼህ ኢብራሂም በተባሉ የሃይማኖት ሊቅ የተሰየመ ስፍራ ነው። ሼህ ሁሴን ከ900 ዓመታት በፊት በዚህ ስፍራ የእስልምና ሃይማኖትን ያስተማሩ የሃይማኖት ሊቅ እንደነበሩ ታውቋል። ስፍራው በባሌ ዞን ጎሎልቻ ወረዳ ይገኛል። ይህ የሚታየው ገሞ ከዛሬ 400 ዓመታት በፊት ለሼህ ሁሴን ማስታወሻ የተገነባ ነው። ገሞውን ያስገነቡት ሼህ መሐመድ ቲልማ ቲልሞ የተባሉ ግለሰብ ሲሆኑ የአርሲ ኦሮሞ ጎሳዎችን በማስተባበር እንደሆነም ይነገራል። ገሞ ማለት በፈጣሪ ዘንድ ተወዳጅነት ወይም ተቀባይነት አለው ተብሎ ለሚታመን ሰው ለማስታወሻነት የሚገነባ ነው። ከተለያዩ የኢትዮጵያ ክፍሎችና ጎረቤት ሀገሮች የሚመጣ ሕዝብ ስፍራውን ይጎበኘዋል። በድሬ ሼህ ሁሴን በዓመት 2 ጊዜ ትላልቅ በዓላት ይከበራሉ። ጊዜውም ከሃጂና ከኡምራ ጊዜያት ጋር ተመሳሳይ ነው። በኦሮሚያ ቀደምት አብያተ ክርስቲያናትም ይገኛሉ። ከነዚህ መካከል የአዳዴ ማርያም ቤተክርስቲያን አንዷ ነች። ከፊንፊኔ በ73 ኪሎ ሜትር ርቀት ላይ በስተደቡብ በኩል ትገኛለች። ቤተክርስቲያኗ በምድር ውስጥ የምትገኝ ሲሆን 10 በሮችና 14 መስኮቶች አሏት። ይህ ሃይማኖታዊ ስፍራ በሀገር ውስጥ ምዕመናንና በውጭ ሀገር ሰዎች የሚጎበኝ ነው። የደብረ ሊባኖስና የቁልቢ ገብርኤል አብያተ ክርስቲያናትም በኦሮሚያ ክልል የሚገኙ ናቸው። ኦሮሚያ ሌሎች የሰው ሰራሽ ቱሪስት መስህቦችም አሏት። በጅማ ዞን ጅማ ከተማ ጅሬን ተብሎ በሚታወቀው ስፍራ የተገነባው የአባጅፋር አባጎመል ቤተ መንግስት ጥንታዊ የኦሮሚያ ክልል ቅርስ ነው። አባጅፋር ይህንን ቤተ መንግስት በ1860ዎቹ እንዳሰሩት መረጃዎች ያመለክታሉ። ለቤተ መንግስታቸው ማሰሪያም 400 ኪሎ ግራም ወርቅና 65000 ማሪያ ቴሬዛ ገንዘብ ወጪ ማድረጋቸው ታውቋል። በኢትዮጵያ በቀደምት ስርዓት ግዛት በማስፋፋት ፖሊሲና አንዱ ክፍል ሌላኛውን ገባር ለማድረግ በተካሄደው ጦርነት በሰው ሕይወት ላይ እልቂት መድረሱ ይታወቃል። ጦርነቶቹ
በተካሄደባቸውና ብዙ ኦሮሞዎች በተሰዉበት ስፍራ እንዲሁም ስርዓቱን በትጥቅ ትግል ለመገርሰስ ለተሰዉ ጀግኖች የክልሉ መንግስት የማስታወሻ ሐውልት አቋቁሟል። እነዚህም በአኖሌ በጨለንቆና በአዳማ የቆሙ የሰማዕታት ሐውልቶች ናቸው። በተፈጥሮ መስህቦችም ክልሉ የታደለ ነው ማለት ይቻላል። ጥብቅ የተፈጥሮ ደኖችም ይገኙበታል። እነዚህ የተፈጥሮ ደኖች በአብዛኞቹ የኦሮሚያ ዞኖች ይገኛሉ። ለምሳሌ በቄለም ወለጋ፣ በምዕራብ ሸዋ፣ በጉጂ፣ በባሌ፣ በጅማ፣ በኢሉባቦር ዞኖች የተለያዩ የዛፍ ዝርያዎችን ያቀፉ ደኖች ይገኛሉ። ብዙ ፓርኮችና የዱር እንስሳት መጠለያዎችም በኦሮሚያ ይገኛሉ። የአቢጃታ ሻላ፣ የአዋ፣ የባሌ ተራራዎች፣ የዳቲ ወለል የመሳሰሉ ፓርኮች ብርቅዬ እንስሳትና አዋፋትም ይገኙባቸዋል። በተለይ ከቅርብ ጊዜ ወዲህ ወደ ብሔራዊ ፓርክነት የተካለለው የዳቲ ወለል ፓርክ በጎሽና በጉማሬ መንጋ የታወቀ ነው። ምንጫቸው ከኦሮሚያ የሆነ ከዓመት ዓመት የሚፈሱ ወንዞችም አሉ። ዋቢ ሸበሌ፣ ገናሌ፣ ዌብ፣ ዴዴሳ፣ ሶር፣ ጊቤ፣ አዋሽ ከብዙ በጥቂቱ የሚጠቀሱ ናቸው። ከነዚህ ወንዞች መካከል የተወሰኑቱ ለኤሌክትሪክ ኃይል ማመንጫ እንዲሁም ለመስኖ አገልግሎት በመዋል ለኢትዮጵያ ሕዝብ አገልግሎት በመስጠት ላይ ይገኛሉ። የተፈጥሮ ዋሻዎችን በመጎብኘት ለመዝናናትና አእምሮን ለማደስ ወደ ኦሮሚያ ክልል ለሚመጡ ጎብኚዎች አስደናቂ ዋሻዎች ይገኛሉ። በዓለማችን ትላልቅ ከሚባሉ ዋሻዎች መካከል አንዱ የሆነውና በአፍሪካ በርዝማኔው አንደኛ መሆኑ የተነገረለት የሶፍ ዑመር ዋሻ በኦሮሚያ ክልል በባሌ ዞን ነው የሚገኘው። ዋሻው 15.5 ኪሎ ሜትር ርዝማኔ አለው። ከዋሻው መግቢያ እስከ መውጫው ድረስ የ2 ሰዓት የእግር ጉዞ ይፈጃል። ዋሻውን መሃል ለመሃል ሰንጥቆ ለሚፈሰው የወብ ወንዝ ጎብኚዎች 7 ጊዜ ስለሚያቋርጡት የሶፍ ዑመር ዋሻን ተደናቂ ያደርገዋል። ሶፍ ዑመር የእስልምና ሃይማኖት መምህር የነበሩትና በዋሻው ውስጥ ከብዙ መቶ ዓመታት በፊት ይኖሩ የነበሩት የሼህ ሳፊ ኡላህ ዑመር አጽርዖተ ቃል ነው። ኦሮሚያን ለመዝናኛነት ከሚያስመርጧት የተፈጥሮ ጸጋዎቿ መካከል ሌላኞቹ ሐይቆቿ ናቸው። የስምጥ ሸለቆ ማለትም የደንበል ወይም ዝዋይ፣ የላንጋኖ፣ የአቢጃታ ሻላ ሐይቆች ከአዲስ አበባ በስተደቡብ ምስራቅ እስከ 200 ኪሎ ሜትር ርቀት የሚገኙ ናቸው። በተለይ በቢሾፍቱ ከተማ በሚገኙ የቢሾፍቱ፣ የባቦ ጋያ፣ የሐርሰዲና የኩሪፍቱ ሐይቆች ዙሪያ ባለሀብቶች ሪዞርትን በመገንባታቸውና ምቹ ሁኔታን በመፍጠራቸው ቱሪስቶች ያዘወትሯቸዋል። እነዚህ የደጋ አካባቢና በእሳተ ገሞራ የተፈጠሩ ሐይቆች ናቸው። በአጠቃላይ በእነዚህ ሐይቆች አካባቢ ለቱሪስቶች ምቹ የሆኑ ሁኔታዎች መኖራቸው ተገልጿል። ቢሾፍቱ በዚህ በጣም የታደለች ናት። ብዙ እንቅስቃሴዎችም እየተደረጉባት ነው። የቱሪዝም አገልግሎት ሰጪ ተቋማት በባለ ሀብቶች በስፋት እየተሰሩ ነው ያሉት። አንድም ተፈጥሮ ራሱ የቱሪዝም መስህብ ነው። በጣም ጥሩ የሆነ አካባቢ ነው። ሁለትም ያ በተፈጥሮ ያለው ደግሞ ለምቶ የተለያዩ ተቋማት ተሰርቶባቸው እንደነ ሪዞርት፣ ሆቴል እና ሌሎች ተሰርቶባቸው የተሻለ የቱሪዝም አካባቢ ያደርጋሉ። ስለዚህ ቢሾፍቱ ላይ ይሄ ስራ በሰፊው እየተሰራበት ነው። እንደ ኦሮሚያም ትልቅ ቦታ ትልቅ ቱሪዝም መስህብ የምንለው አካባቢ ነው፣ መዳረሻ ነው። ስለዚህ አሁን ያለው እንቅስቃሴ ያንን የሚደግፍ በዛ ፖቴንሻል በዛ አቅም ሙሉ በሙሉ ባይሆንም እንቅስቃሴው ያንን እውን የሚያደርግ ነው። ስለዚህ አሁንም ጥሩ
ለቱሪዝም መስህብነት ጥሩ ስራዎች አሉ የተሻለ የቱሪዝም ፍሰት እንዲኖር የሚያደርጉ ለወደፊትም ደግሞ ተጨማሪ ስራዎች ተሰርቶ የቱሪዝም ሴንተር እንድትሆን ቱሪዝም ማዕከል እንድትሆን ሰፊ እንቅስቃሴ ነው ያለው። የኦሮሞ ህዝብ እንግዳ ተቀባይ ሌሎችን አክባሪና ከሌሎች የኢትዮጵያ ህዝቦች ጋር በፍቅርና በሰላም የሚኖር ባህልን ለዘመናት አዳብሯል። የኦሮሞ ህዝብ በሰፊ መሬት ላይ የሚኖር በመሆኑ የተለየ የባህል እሴቶችም አሉት። ዘፈኖቹ፣ ቀረርቶና ሽለላዎች ብዙ አይነቶች ናቸው። ብዙ አይነት አልባሳትም አሉት። ምድሩም ጥሩ የአየር ጸባይ ስላለው ስፍር ቁጥር የሌላቸው ፍራፍሬዎች፣ አትክልቶችና ጥራጥሬዎችን ያበቅላል። ክልሉ የተለያየ አይነት የባህል ምግቦችም አሉት። በክልሉ በቱሪዝም ዘርፍ ኢንቨስት ለማድረግ ለሚፈልጉ ባለሀብቶች የክልሉ መንግስት ምቹ ሁኔታዎችን በማመቻቸቱ በዘርፉ ብዙ ባለሀብቶች በመሳተፍ ላይ ይገኛሉ። የ2010 ዓ.ም የቱሪዝም ቀን በሀገር አቀፍ ደረጃ በኦሮሚያ ይከበራል። የዘንድሮው የቱሪዝም የበዓል ቀን አከባበር መሪ ቃልም ቱሪዝም ለዘላቂ ልማት የሚል ነው። በዓሉን ለማክበር የክልሉ መንግስትና የክልሉ የባህልና ቱሪዝም ቢሮ አስፈላጊውን ዝግጅት አጠናቀዋል። የዘንድሮው በአገር አቀፍ ደረጃ የሚከበረው የቱሪዝም ቀን ኦሮሚያ ከኦሮሚያ ጋር የፌደራል መንግስት ከኦሮሚያ ጋር ሆኖ የሚያከብር ይሆናል። ይህም ከመስከረም 10 እስከ 17 የምናከብር ሆኖ ኦሮሚያ በምዕራብ ደቡብ ምዕራብ አቅጣጫና በምዕራብ አቅጣጫ ተፈጥሯዊ የቱሪዝም መስህቦች ስፋት ሀብቶች ሰፊ ሀብቶች ስላሉ በስፋት እነዛን ሀብቶች በሚዳስስ መልኩ ልናከብር ተዘጋጅተናል። ይህ ዝግጅት አንድ ቦታ የተወሰነ ቦታ ብቻ የሚሸፍን ስላልሆነ ሰፊ ዝግጅት ነው የተደረገው። በተለየ ሁኔታ በተለይ ኢኮ ቱሪዝም ላይ ሰፊ ፖቴንሻልም ሰፊ አቅምም ኢትዮጵያ ስላላት ኦሮሚያም ደግሞ በዚህ ረገድ ሰፊ አቅም ስላላት ያንን ሀብት የሚያስተዋውቅ ወደ ልማት የሚያመጣ ግንዛቤ ሊፈጥር በሚችል መልኩ የተዘጋጀ ነው። ስለዚህ ከምዕራብ ሸዋ ጀምሮ
ምስራቅ ወለጋን ቡኖ በደሌን ከዛ አልፎ ደግሞ ኢሉባቦር ዞንን ወደዚህ ወደ አዲስ አበባ ሲመለስ ደግሞ ጅማን እና መጨረሻ ላይ ወለሶ አካባቢ እናጠቃልላለን። ይህ እንግዲህ ባህላዊም ተፈጥሯዊ ቱሪዝም ሀብቶችን በሚሸፍን መልኩ ያን በመናስተዋወቅበት መልኩ እየተዘጋጀ ነውና ሰፊ ዝግጅት ነው። ይህ ዝግጅት አዳማ ላይ ይከፈታል ብለን ነው እየሰራን ያለነው አቅደን እየሰራን ያለነው። አዳማ ላይ በሞቀ መልኩ በሞቀ ስነ ስርዓት ይከፈትና ወለሶ ላይ ይጠቃለላል የሚል እቅድ ይዘን ሰፊ ዝግጅት አድርገን ቀኑን እየተጠባበቅን ነው። በ2009 ዓ.ም በኦሮሚያ ክልል ከ3,072,000 በላይ የሀገር ውስጥ ቱሪስቶችና ከ173,000 በላይ የውጭ ሀገር ዜጎች በክልሉ የሚገኙ የቱሪስት መስህቦችን መጎብኘታቸው ታውቋል። የቱሪዝም መስህቦችን ከጉዳት በመጠበቅና በመንከባከብ ለቀጣዩ ትውልድ ለማስተላለፍ የሁሉንም ባለድርሻ አካላት እገዛን ይሻል እንላለን። ሰላም።